የማንቸስተር ሲቲው አለቃ ፔፕ ጋርዲዮላ በሁለት ቀናት ልዩነት ውስጥ እርስ በርሳቸው የሚጋጩ ሀሳቦችን እንዲሰነዝር የተገደደው ያለ ምክንያት አይደለም። የነገሮች ከቁጥጥር ውጭ መሆናቸው የፈጠረው የስነ ልቦና ቀውስ እንጂ። ስፔናዊ ታክቲሽያን ከጨዋታ በፊትና ከጨዋታ በኋላ የሚናገራቸውን ነገሮች እንኳን ማጣጣም አልቻለም። አንድም የራሱ የውጤት ቀውስ ግራ ጋብቶታል፣ ሁለትም የአርሰናል ድንቅ አቋምና ፈተናዎችን በብቃት የመወጣት አቅም ያልጠበቀው ሆኖበታል። ቅዳሜ ዕለት ከዚህ በኋላ ነጥብ ከጣልን የዋንጫ ፉክክሩ ያበቃል የሚል ሀሳብ ሰጥቶ የነበረው ጋርዲዮላ በ30ኛው ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ከዌስትሃም ዩናይትድ አንዳቻ ከተለያየ በኋላ የቲኤንቲ ጋዜጠኛዋ ዛሬ ነጥብ ጥላችኋል፣ ስለዚህ ጉዟችሁ ተጠናቀቀ ማለት ነው ወይ ብላ ለጠየቀችው ጥያቄ መልስ ሲመልስ እኔ እንደዚህ አይነት ሀሳብ አልሰጠሁም በማለት አስተባብሏል። ነገሩ እስከ መጨረሻው እጅ አንሰጥም ለማለት ይመስላል። ይሄ የጋርዲዮላ መዋዠቅ የራሱ የውጤት ቀውሱ ብቻ ሳይሆን በሱ ደቀ መዝሙር በሚመራው አርሰናል ድንቅ አቋምና በማይበገረ ወኔ መስከሩን የሚያሳይ ሆኗል። መድፈኞቹ በኤሚሬትስ ባደረጉት ጨዋታ ማሸነፋቸውን ተከትሎ ቀጥተኛ የዋንጫ ተፎካካሪያቸው ማንቸስተር ሲቲን በ9 ነጥብ ርቀው ቆመዋል። በወልቭስና በብሬንፎርድ በተከታታይ ነጥብ የጣለው አርሰናል አሁን ገጥሞት ከነበረው መጠነኛ ውጤት ቀውስ በፍጥነት አገግሞ በፕሪሚየር ሊጉ ብቻ 4ኛ ተከታታይ ድሉን አስመዝግቧል። የሰሜን ለንደኑ ክለብ ማሸነፉ ብቻ ሳይሆን ያገኛቸውን አስቸጋሪ ቡድኖች በተከታታይ በድል ማጠናቀቁም በእርግጥም የዚህ ዓመት የሊጉ ክብር ከእርሱ ውጭ ለማንም እንደማይገባው ምላሽ የሰጠበት ሆኗል። አሁን እነዚያ ስለ አርሰናል አሰልችነትና ስለ አርቴታ ታክቲክ ሌት ተቀን የሚለፍፉት ተቺዎች አፋቸውን ይዘዋል። አርቴታም በዝምታ ውስጥ ሆኖ ታሪክ እየጻፈም ተቺዎቹን በገሃድ አፋቸውን እያስያዛቸውም ይገኛል። 30ኛ ሳምንቱ ላይ በደረሰውና የልብ አንጠልጣይ ፊልም ያክል በሚጠበቀው የእንግሊዝ ፕሪሚየር ሊግ አርሰናል በኤሚሬትስ ኤቨርተንን በማሸነፍ ከዋንጫው በቅርብ ርቀት ቆሟል። 60,176 ተመልካቾች የታደሙበት የኤሚሬትስ ቲያትር የጀመረው ከምሽቱ 2 ሰዓት ከ30 ላይ ነበር። ከባለፈው ሳምንት አስተላለፍ የአራት ተጫዋቾች ለውጥ አድርጎ ወደ ሜዳ የገባው አርሰናል በመጀመሪያዎቹ 10 ደቂቃዎች ፍጹም ብልጫ ቢኖረውም ከዚህ በኋላ ለተወሰኑ ደቂቃዎችም ቢሆን የኃይል ሚዛኑ ወደ ኤቨርተን አጋድሎ ነበር። ብቻ ከሙከራ ያላለፈ ፉክክር የተስተዋለበት ጨዋታ መደበኛ 90 ደቂቃው ሊጠናቀቅ 1 ደቂቃ ብቻ እስኪቀረው የትኛውን ቡድን መረብ አልተደፈረም። የፊልሙ ዋና ጭብጥ ለደጋፊዎቹ የተገለጠው 89ኛው ደቂቃ ላይ ነው። እሱም እንደ አርሰናል ትችት የሚሰነዘርበት ቪክቶር ዮኬረስ ተቀይሮ ከገባ በኋላ መድፈኞቹን ወደ 3 ነጥብ የምታደርሰውን ግብ አስቆጠርም። በዝምታ የተዋጠው ሰሜን ለንደን በደስታ ጮቤ ሲረግጥ 90 ደቂቃ ሲዋደቁ የነበሩት ኤቨርተኖች ቅስማቸው ተሰበረም። መድፈኞቹ አሁን የቀራቸው በእጃቸው የገባውን 3 ነጥብ ማስጠበቅ ብቻ ቢሆንም በባከነ ሰዓት 97ኛው ደቂቃ ላይ ተቀይሮ የገባው ማክስ ዶማን በቄንጠኛ እግሮቹም ከአርሰናል የሜዳ ክፍል እየገፋ የወሰዳትን ኳስ ወደ ግብ በመቀየር የተሰራው ኬክ ላይ ሌላ ቀይ ክሬም አፈሰሰበት። ቀድሞም ቢሆን ደስታ ላይ የነበረው ኤሚሬትስ በደስታ ተናወጠም። ጨዋታውን ለመታደም ኤሚሬትስ የነበሩት የመድፈኞቹ ደጋፊ የእንግሊዙ ጠቅላይ ሚኒስትር ስታርሜር በስሜት ተውጠው ከደጋፊዎቹ ጋር ደስታቸውን ተጋሩ። ስፔናዊ ታክቲሽያንም የተፈቀደለት ቴክኒካል ቦታ አልበቃውም። በተጫዋችነት ዘመኑ እንደዚያ ደስታውን ገልጾ የሚያውቅ እስኪመስል ድረስ በደስታ ሰከረም። አርሰናል 3 ነጥብ ባገኘበት ድንቅ ምሽት መረቡ ሳይደፈር እስከ መጨረሻዋ ደቂቃ እንዲጓዝ ግብ ጠባቂው ዴቪድ ራያና በተለይ ደግሞ ሪካርዶ ካላፊዮሪ የፈጸሙትን ጀብድ ፈጽሞ መዘንጋት አይቻልም። ጣሊያኔ ሁለገብ ተከላካይ ሪካርዶ ካላፊዮሪ የአርሰናል የአደጋ ክልል ውስጥ በወደቀበት አጋጣሚ እንደ ጊንጥ ተስቦ የተሞከረበትን አጋጣሚ ያዳነበት መንገድ ግብ ከማስቆጠር የሚበልጥ እንጂ የሚያንስ አልነበረም። ለአራቱም ዋንጫዎች እኩል እየገሰገሰ የሚገኘው አርሰናል ከተከፈተበት የሚዲያ ዘመቻ ጀምሮ እስከ ተቀናቃኝ አሰልጣኞች ትችታቸውን ቢሰነዝሩበትም አሁንም በአስፈሪነቱ ቀጥሎ የደጋፊዎቹን የ22 ዓመታት ጥያቄ ለመመለስ የቀሩት 7 የሊግ ጨዋታዎች ብቻ ሆነዋል። በዚህ ድራማዊ ምሽት የ16 ዓመቱ ማክስ ዶማን የፈጸመው ጀብድ ደግሞ ሌላኛው የፊልሙ ክፍል ሆኖ ይገለጣል። ዓመቱን ሙሉ ፊቱ ተቋጥሮ በጭንቀት ስታዩት የነበረው ሚካኤል አርቴታም ድንገት እንደ አንበሳ ጥጃ ሲፈነጥዝ ያያችሁት ለ90 ደቂቃ በፍርሃት የተዋጠው ኤሚሬትስ በአንድ እግሩ እንዲቆም የሆነው ደግሞ የዋንጫ ቀጥተኛ ተፎካካሪው አሰልጣኝ ፔፕ ጋርዲዮላ 2 ቀን ባለሞላ ጊዜ ውስጥ 2 የሚጋጩ ሀሳቦችን ለመሰንዘሩ ምክንያቱ ባለተሰጦ ማክስ ዶማን ነው። የዶማን ታሪክ የሚጀምረው በለንደን ዳርቻ የቶተንሃም ሆትስፐርና የዌስትሃም ዩናይትድ ደጋፊዎች በሚበዙባት ቤርከሪ ከተማ ነው። ዝቅተኛ የኑሮ ደረጃ ካላቸው ቤተሰቦች የተገኘው ማክስ ዶማን አባቱ በታችኛው ሊግ ለሚገኘው ቤርከሪ ክለብ ከተጫዋችነት እስከ አሰልጣኝነት ሲያገለግሉ፣ አያቱ ደግሞ የዚሁ ቡድን ግብ ጠባቂ ነበሩ። እናቱ በክለቡ ሱቅ ውስጥ በመስራት ወንድምና እህቶቹ ደግሞ በክለቡ አቅራቢያ በሚገኝ መጠጥ ቤት በመቀጠር ለኑሮ ሲታገሉ፣ ማክስ ግን በዚህ የእግር ኳስ ድባብ ውስጥ የወደፊት የዓለም ኮከብነቱን እያያደገም ገና በ4 ዓመቱ ከኳስ ጋር የተዋወቀው ይህ ታዳጊም በ6 ዓመቱ የበርካታ ክለቦችን ትኩረት ቢስብም ምርጫው ግን አንድ ብቻ ነበርም፣
ቤተሰቦቹ ለአርሰናል ያላቸው ጥልቅ ፍቅር ታዳጊውን ከ10 ዓመት በፊት ወደ መድፈኞቹ አካዳሚ እንዲያመራም አድርጎታል። በእንግሊዝ ፕሪምየር ሊግ አርሰናል ሊድስ ዩናይትድን 5-0 ባሸነፈበት ጨዋታም ለመጀመሪያ ጊዜ የተሰለፈው ማክስ ዶማን ትላንት ምሽት ሌላኛውን ትልቅ ታሪክ ሰርቷል። 74ኛው ደቂቃ ላይ ማርቲን ዙቢሜንዲን ቀይሮ ወደ ሜዳ የገባው ማክስ ዶማን ሜዳ ውስጥ በቆየባቸው 16 ደቂቃዎች ብቻ እንደፈለገ ሲፈነጭማ አምሽቷል። ማክስ ዶማን የኬሬስ ላስቆጠረው ግብ መገኘት ምክንያት ከመሆኑ በተጨማሪም በፈጣን መልሶ ማጥቃት ሁለተኛዋን ግብ በማስቆጠር በእንግሊዝ ፕሪምየር ሊግ ታሪክ ግብ ያስቆጠረ በእድሜ ትንሹ ኮከብ ሲሆን ምናልባትም አርሰናል ተሳክቶለት የሊጉን ዋንጫ ከ22 ዓመታት በኋላ ካነሳም ለዋንጫው መገኘት እንደ ምክንያት ከሚቆጠሩ ጉዳዮች አንደኛው የሚሆንበትን ምሽትም አሳልፏል። ከሰኞ እስከ ዓርብ በትምህርት ቤት፣ ቅዳሜና እሁድ ደግሞ በአርሰናል የልምምድ ማዕከል ከዋናው ቡድን ጋር የሚያሳልፈው ማክስ ዶማን የሁለተኛ ደረጃ ትምህርቱን የማጠናቂያ ፈተና በዚህ ዓመት መጨረሻ ይወስዳል። ትምህርቱን ከኳስ ጋር አስማምቶ እየተጓዘ የሚገኘው የለንደን ተወላጁ እድሜው አይደለም በዓለም ቁጥር 1 በሆነው ሊግ ልዩነት ለመፍጠር ይቅርና የሁለተኛ ደረጃ ትምህርት ቤት ፈተናዎችን እንኳን ለመጋፈጥ ለጋ ቢሆንም ከቤተሰቦቹ የወረሰውን የአርሰናል ፍቅር በተግባር ወደ ውጤት በመቀየር እያሳየም ይገኛል። የክለቡ ብቻ ሳይሆን የመጪው ዘመን የእንግሊዝ እግር ኳስ ተስፋ ማክስ ዶማን ከመድፈኞቹ ጋር የስኮላርሺፕ ስምምነት ፊርማውን ባሳለፍነው ወር ያስቀመጠ ሲሆን 18 ዓመት ሲሞላው ደግሞ በቋሚነት ከክለቡ ጋር ውሉን የሚፈጽም ይሆናል። ድፍረቱ፣ እርጋታው፣ ኳስን አቅሎ የሚጫወቱበት መንገድ ደግሞ በ4 እና በ5 ተጫዋቾች መካከል በፍጹም መረበሽ የማይታይበት ባለተሰጥኦም አርቴታን ጨምሮ በቀድሞና የአሁኑ እግር ኳስ ከዋክብት ሙገሳ እየጎረፈለትም ይገኛል። የቀድሞው የቼልሲ ተከላካይ ጆን ቴሪ በተጫዋችነት ዘመኔ ከሊዮኔል ሜሲ ውጭ ኳስን በዚህ ልክ አቅሎ የሚጫወት ተጫዋች አላየሁም ብለዋል። የኤስፒኤን የእግር ኳስ ተንታኞቹ ደግሞ ይሄ ጤነኝነት አይደለም በማለት ከአንድ የ16 ዓመት ወጣት የሚጠበቅ አይደለም በማለት ስሜታቸውን አጋርተዋል። ማክስ ዶማን አርሰናል ከ2 አስርት ዓመታት በኋላ የሊጉን ዋንጫ ካነሳም ይቺ የ16 ደቂቃ አስማታዊ ምሽት እንደ ዋነኛ ታሪክ ተጠቃሽ ሆና ስትዘከር ትኖራለች። የአርሰናልን ውጤት ሰምቶ የገባው ማንቸስተር ሲቲም በለንደን ስታዲየም አቅም አንሶት አምሽቷል። በቀድሞው የአርሰናል ተከላካይ ማቭሮፓኖስ ግብ ነጥብ ተጋርቶ አርሰናልን እያዩ አምልጦታል። ራሱ አርሰናል፣ ቼልሲና አስቶን ቪላ የማንቸስተር ሲቲ ቀጣዮቹ ከባባድ ተጋጣሚዎች ሲሆኑም በአንጻሩ አርሰናል ደግሞ ከባባድ የሚባሉ ፈተናዎችን በማጠናቀቅ የዋንጫ ማስቀመጫውን ካዝና ማጸዳዳት እየጀመረ ይመስላል።